ሰላም እንዴት ናችሁ? ዛሬ ስለ ፕሮግራሚንግ እናያለን ከዲፊኒሽን ጀምሮ። እኔም ስቴፕ ባይ ስቴፕ እያደረኩላችሁ እሄዳለሁ፣ ዲፋይን እያደረኩላችሁ እሄዳለሁ። እናንተ ተከታተሉ። What is ኮምፒውተር ፕሮግራሚንግ? የመጀመሪያው ኮምፒውተር ፕሮግራሚንግ ማለት ምን ማለት ነው? ስለ ኮምፒውተር ፕሮግራሚንግ ስናወራ ስለምን እያወራን ነው የሚለውን ነገር ዲፋይን አድርግላችኋለሁ። ፕሮግራሚንግ ማለት ፕሮሰስ ነው፣ ሂደት ነው። ያ ማለት ምን አይነት ሂደት ነው? አንድ ፓርቲኩላር ወይም ስፔሲፊክ ታስክ ኢምፕሊመንት ለማድረግ ለመስራት ስትፈልጉ ከምን ይጀምራል? ፕላን ታደርጋላችሁ። ፕላን ስታደርጉ ምን እያደረጋችሁ ነው ማለት ነው? ፕሮብሌሞችን ዲፋይን እያደረጋችሁ፣ ፕሮብሌሞችን አይዴንቲፋይ እያደረጋችሁ፣ አይዴንቲፋይ ላደረጋችሁት ለእያንዳንዱ ፕሮብሌም ደግሞ ምን እየሰጣችሁት ነው ማለት ነው? ምላሽ ለመስጠት እየተዘጋጃችሁ ነው ማለት ነው። ፎር ኢች ፕሮብሌም አይዴንቲፋይ ያደረጋችሁ፣ አይዴንቲፋይ ላደረጋችሁ ፕሮብሌም ሪኳየርመንት ታዘጋጃላችሁ ማለት ነው። ከዛ በኋላ ምንድነው የሚጠበቅባችሁ? ኦርጋናይዝ ታደርጋላችሁ፣ ዲዛይን ታደርጋላችሁ። ለዛ ዲዛይን ላደረጋችሁት ነገር አልጎሪዝም ክሬት ታደርጋላችሁ። ያ ማለት ወደ መፍትሄው እየሄዳችሁ ነው ማለት። ከዛ በኋላ ምን ታደርጋላችሁ? አክቹዋል ኮድ ወይም ደግሞ ኢምፕሊሜንቴሽን የሚባል ነገር አለ። ስለዚህ ከምን ጀመራችሁ? ፕላን ከማድረግ ጀመራችሁ። ከዛ ዲዛይን አደረጋችሁ ፕላን ያደረጋችሁትን። ከዛ በኋላ ወደ አክቹዋል ኮድ ኢምፕሊሜንቴሽን ስትሄዱ ምን እያደረጋችሁ ነው ማለት ነው? ስቴፕ ባይ ስቴፕ ሴት ኦፍ ኢንስትራክሽን እየሰጣችሁት ነው። ለማን? ለኮምፒውተር። ስለዚህ ያ ስቴፕ ባይ ስቴፕ ሴት ኦፍ ኢንስትራክሽን ለኮምፒውተር የምትሰጡት ያ ጠቅላላ ፕሮሰሱ ወይም ሂደቱ ምን እንለዋለን? ኮምፒውተር ፕሮግራሚንግ እንለዋለን ማለት ነው። በአጭሩ ኮምፒውተር ፕሮግራሚንግ ማለት ይሄ ነው። ስለዚህ ኮምፒውተር ፕሮግራሚንግን መማር ለምን አስፈለገ? እኔ የምማረው ለምንድን ነው? ኮምፒውተር ፕሮግራሚንግን መማር ለምን አስፈለገ የሚለውን ነገር እዚህ ጋር የተወሰነ ሃይላይት ፖይንቶችን ላንሳላችሁ። የመጀመሪያው በጣም ተደጋጋሚ የሆኑ የሰውን ልጅ ሊያደክሙ የሚችሉ ስራዎች አሉ። እነዛ ስራዎችን አውቶሜት ለማድረግ፣ ሌላኛው ፕሮብለምን ሶልቭ ማድረግ የሚችል አቅም እንዲኖረን ለማድረግ የግዴታ ወደዛ ደረጃ ለማድረግ ፕሮብለምን አይዴንቲፋይ ማድረግ የሚችል ሴት ኦፍ ኢንስትራክሽን ሴት ለማድረግ ኮምፒውተር ፕሮግራሚንግን መማር አስፈላጊ ነው። ሌላኛው ብዙ ኦፖርቹኒቲ ይኖራችኋል። በየታችሁት በየትኛውም ኢንዱስትሪያል ኤሪያ ላይ ስትሄዱ፣ የትኛውም ፕሮዳክሽን ካምፓኒ ውስጥ ብትሄዱ፣ የትም ሴክተር ብትገቡ እያንዳንዱ የምታዩት ነገር ስለ ኮምፒውተር ፕሮግራሚንግ ከተማራችሁ በኋላ ምንድነው የሚሆንባችሁ ማለት ነው? የምታዩት ነገር ሲሆን ፕሮጀክት ነው የሚሆንባችሁ። ስለዚህ ምንድነው ሙያዊ ኦፖርቹኒቲ እንዲኖራችሁ ሆናችሁ ማለት ነው። ተፈላጊ ሰዎች እንድትሆኑ አደረጋችሁ ማለት ነው። ሌላኛው ነገር ደግሞ ፕሮግራሚንግን ስታውቁ ወደ ሶፍትዌር ክሬት ለማድረግ፣ ሶፍትዌር አፕ ዲቨሎፕ ለማድረግ፣ ቢልድ ለማድረግ፣ የተለያዩ ዲጂታል ፕሮዳክቶችን ዲሊቨር ለማድረግ ኦፖርቹኒቲ አመቻቸላችሁ ማለት ነው። ስለዚህ ያንዳንዱ ፓዝ የግድ ለማለፍ ፓስ ለማድረግ ያንዳንዱ ፕሮሲጀራል ኢምፕሊሜንቴሽንን ለማወቅ ኮምፒውተር ፕሮግራሚንግን መማር አስፈላጊ ነው ማለት ነው። ሌላኛው ነገር በጣም ወሳኝ የሆነው ነገር how computers understand instructions። እያንዳንዱ ቅድም ላይ ስንሰጥ ምን ብለናል? ሴት ኦፍ ኢንስትራክሽን ለኮምፒውተር እንሰጣለን። እነዛ ሴት ኦፍ ኢንስትራክሽን የምንሰጣቸው ስቴፕ ባይ ስቴፕ ፕሮሲጀርን ተከትለው ሄደው ስፔሲፊክ ታስክን ምን ያደርጉልናል ማለት ነው? ኢምፕሊመንት ማድረግ ወደ መቻል ይወስዱናል ማለት ነው። ስለዚህ ያንን ሴት ኦፍ ኢንስትራክሽን ኮምፒውተር ምን ማድረግ መቻል አለበት? አንደርስታንድ ማድረግ መቻል አለበት። ስለዚህ አንደርስታንድ ሲያደርግ እንዴት ነው ኮምፒውተር አንደርስታንድ ሊያደርግ የሚችለው የሚለውን ነገር ስናወራ አንደኛው ባይናሪ ሲስተም አለ። ያ ባይናሪ ሲስተም ማለት which is ማሽን ኮድ ነው። in terms of zeros and ones ነው ኮምፒውተር አንደርስታንድ የሚያደርገው። ስለዚህ ሴት ኦፍ ኢንስትራክሽን ሲሄድ በባይናሪ ፎርም መሄድ መቻል አለበት። ያ ማለት ኮምፒውተር ሊረዳው ወደሚችለው ወደ ማሽን ኮድ ፎርም ትራንስሌት ሆኖ መሄድ መቻል አለበት። ባይናሪ ሲስተምን ኮምፒውተር ይረዳል ማለት ባይናሪ ሲስተም መሆን አለመሆን። ሌላኛው ፕሮግራሚንግ ላንጉዌጅ ነው። ፕሮግራሚንግ ላንጉዌጅ አስፈላጊ ነው። ፕሮግራሚንግ ላንጉዌጅ ማለት ሂውማን ሪዴብል ፎርም አለ። ያ ሂውማን ሪዴብል ፎርም ላንጉዌጁ ትራንስሌት ሆኖ ወደ ማሽን ኮድ ትራንስሌት መሆን መቻል አለበት። ያኔ ኮምፒውተር ይረዳል ማለት ነው። የተሰጠውን ትዕዛዝ ተቀብሎ የምንፈልገውን ስራ ይሰራልናል። ሌላኛው ደግሞ ኮምፓይሌሽን ማለት ሲም ሊሆን ይችላል፣ ሲ++፣ ሌላም ፕሮግራሞች የግድ ምን ይደረጋሉ? መጀመሪያ ኮምፓይል ይደረጋሉ። ኮምፓይል ማለት ትራንስሌት ማለት ነው። ትራንስሌት ማለት ምን ማለት ነው? ሂውማን ሪዴብል ላንጉዌጅ አለ። ያ ሂውማን ሪዴብል ላንጉዌጅ የግድ ምን መሆን መቻል አለበት? ታይፕ የተደረገው ኮምፓይል መደረግ አለበት፣ ትራንስሌት መደረግ መቻል አለበት።
ትራንስሌት የሚሆነው ወዴት ነው? ወደ ማሽን ላንጉዌጅ ወይም ደግሞ ወደ ባይናሪ ዲጂት ባይናሪ ሲስተም ፎርም መቀየር መቻል አለበት። ያኔ ኮምፒውተር ምን ያደርጋል? የተሰጠውን ሴት ኦፍ ኢንስትራክሽን አንደርስታንድ አድርጎ አውትፑትን ዲስፕሌይ እንዲያደርግልን ያግዘናል ማለት ነው። ስለዚህ ኮምፓይለር ማለት አንድን ላንጉዌጅ ወደ ማሽን ላንጉዌጅ ትራንስሌት የሚያደርግልን ትልቁ ኮምፒውተር የሚረዳው አንዱ ነገር ነው። ኮምፓይሌሽን ስንል ትራንስሌት እያደረግን ነው። ትራንስሌሽን ማለት ነው ሂውማን ሪዴብል ላንጉዌጅን ወደ ማሽን ላንጉዌጅ ትራንስሌት ማድረግ መቻላችንን የምናውቀው በምንድን ነው? በኮምፓይለር አማካኝነት ነው። ያንን ነገር ኮምፒውተር እንዲረዳ የግድ ታይፕ የተደረገው ኮድ ሂውማን ሪዴብል ፎርም ኮድ የግድ ወዴት ይቀየራል ማለት ነው? ወደ ባይናሪ ዲጂት ወይም ደግሞ ወደ ማሽን ኮድ። ያ ወደ ማሽን ኮድ ትራንስሌት የሚሆነው በምን አማካኝነት ነው? በኮምፓይለር አማካኝነት ነው ማለት ነው። ስለዚህ አሁን ላይ ሂውማን ሪድ የሚያደርግባቸው ላንጉዌጆች አሉ። እንዲሁም ደግሞ እኛ ታይፕ ስናደርግ ታይፕ የምናደርጋቸው ላንጉዌጆች አሉ። እነዛን ላንጉዌጆች ምንድናቸው? የራሳቸው ፓርቲሽን አላቸው። አሁን ስለ ታይፕስ ኦፍ ፕሮግራሚንግ ላንጉዌጅ እናያለን። ስለ ታይፕስ ኦፍ ፕሮግራሚንግ ላንጉዌጅም ስናወራ ከሁለት ፓርት ከፍለን እናያለን። ከሁለት ፓርት ከፍለን ስናይ ላው ሌቭል ላንጉዌጅ አለ፣ ሌላኛው ደግሞ ሃይ ሌቭል ፕሮግራሚንግ ላንጉዌጅ አለ ማለት ነው። ላው ሌቭል ፕሮግራሚንግ ላንጉዌጅ የምንላቸው አሴምብሊ ላንጉዌጅ እና ማሽን ኮድ ነው። ስለዚህ አሴምብሊ ላንጉዌጅ የምንለው ሲምቦሊክ ሪፕሬዘንቴሽን ኦፍ ማሽን ኮድ ነው። ያ ማለት ምንድነው? ቢያንስ ከማሽን ኮድ ትንሽ ከፍ ይበል እንጂ አትሊስት ወደ ማሽን ኮድ አፕሮች የሆነ ነው ሎው ሌቭል ላንጉዌጅ የምንለው። እና አሁን አሴምብሊ ላንጉዌጅ የምንለው ሲምቦሊክ ሪፕሬዘንቴሽን ኦፍ ማሽን ኮድ ነው። ማሽን ኮድ የምንለው ደግሞ ኮምፒውተር የሚረዳው ባይናሪ ዲጂት ነው። ሁሉም ላንጉዌጆች ሎው ሌቭል ላንጉዌጅም ይሁን ሃይ ሌቭል ፕሮግራሚንግ ላንጉዌጅ ወዴት ትራንስሌት ይሆናሉ? ወደ ማሽን ኮድ። ወደ ማሽን ኮድም ትራንስሌት የሚሆኑት በምን አማካኝነት ነው? በኮምፓይለር አማካኝነት ነው ማለት ነው። ከዛ በኋላ ትራንስሌት ተደርገው የምንፈልገውን አውትፑት ዲስፕሌይ ያደርጉልናል። ሎው ሌቭል ላንጉዌጅ ስንል አሴምብሊ ላንጉዌጅ እና ማሽን ላንጉዌጅ ናቸው። ማሽን ላንጉዌጅ ወይም ደግሞ ማሽን ኮድ። ማሽን ኮድ የምንለው ባይናሪ ዲጂት ነው። ኢን ተርምስ ኦፍ ዜሮስ ኤንድ ዋንስ። የትኛውን ታይፕ የምናደርገውን ነገር ኮምፒውተር የሚረዳው በዜሮ እና በአንድ ነው ማለት ነው። ስለዚህ ሃይ ሌቭል ላንጉዌጅ ማለት ሲ አለ፣ ሲ ፕላስ ፕላስ አለ፣ ፓይተን አለ፣ ጃቫ አለ፣ ጃቫስክሪፕት አለ እና እነዚህ ሃይ ሌቭል ፕሮግራሚንግ ላንጉዌጆች ወዴት ትራንስሌት ይሆናሉ? ወደ ማሽን ላንጉዌጅ። ከዛ በኋላ ነው ምን የሚያደርገው ማለት ነው? ኮምፒውተር አንደርስታንድ የሚያደርገው። እያንዳንዱ ሴት ኦፍ ኢንስትራክሽን ኮምፒውተር አንደርስታንድ እንዲያደርግልን ስንፈልግ ላው ሌቭል ላንጉዌጅም ይሁን ሃይ ሌቭል ላንጉዌጅ። ላው ሌቭል ላንጉዌጅ ስንል አሴምብሊ ላንጉዌጅ ማለታችን ነው። ሃይ ሌቭል ላንጉዌጅ ደግሞ ሲ፣ ሲ ፕላስ ፕላስ እና የመሳሰሉ ላንጉዌጅ ፕሮግራሞችን የግድ ምን ማድረግ መቻል አለብን ማለት ነው? ትራንስሌት እንዲያደርግልን ኮምፓይለርን መጠቀም መቻል አለብን። ያ ኮምፓይለር ወዴት ይቀይርልናል ማለት ነው? ወደ ማሽን ኮድ ወይም ደግሞ ወደ ባይናሪ ዲጂት ማሽን አንደርስታንድ እንዲያደርገው ማለት ነው። ኮምፒውተር አንደርስታንድ ሊያደርግ ወደሚችለው ላንጉዌጅ መቀየር ይኖርብናል ማለት ነው። ስለዚህ ሁለቱ ታይፕስ ኦፍ ፕሮግራሚንግ ላንጉዌጅ የምንላቸው ላው ሌቭል ላንጉዌጅ እና ሃይ ሌቭል ላንጉዌጅ ነው። ላው ሌቭል ላንጉዌጅ የምንላቸው አሴምብሊ ላንጉዌጅ፣ ማሽን ላንጉዌጅ ሲሆኑ ሃይ ሌቭል ፕሮግራሚንግ ላንጉዌጅ የምንላቸው ደግሞ ሲ፣ ሲ ሻርፕ፣ ሲ ፕላስ ፕላስ፣ ፓይተን እያለ ጃቫ፣ ጃቫስክሪፕት እያለ ሌሎችንም ያካትታል ማለት ነው። ስለዚህ ከሲ ወይም ደግሞ ከሲ ፕላስ ፕላስ መጀመር ለምን አስፈለገ የሚለው ሌላ ነገር ምንድነው? አንደኛው መሰረታዊ ነገሩን እንድታቁ፣ የኮምፒውተር መሰረታዊ ነገሮችን እንድታቁ። ሌላኛው ሚሞሪ ማኔጅመንት ኮንሴፕቱን አንደርስታንድ እንድታደርጉ። ያ ማለት ምን ያክል ስቶሬጅ ሚሞሪ ማኔጅመንት ኮንሴፕትን እንድትረዱ ያግዛችኋል። ፋስት ኤክስኪዩሽን ስፒድ፣ ያ ማለት ራን ያደረጋችሁት ወይም ደግሞ ኤክስኪዩት ያደረጋችሁት ኮድ በምን ያክል ታይም ራን ሆነ፣ በምን ያክል ሰዓት ኤክስኪዩት ሆነ የሚለው ነገር በቀላሉ አንደርስታንድ እንድታደርጉ ከዚህ መጀመር መሰረታዊ ነገር ይሆናል ማለት ነው። ስለዚህ ሌላኛው ደግሞ በሲ እና በሲ ፕላስ ፕላስ መጀመር የሚጠቅመው ምንድነው? ሲስተም ፕሮግራሚንግን አንደርስታንድ እንድታደርጉ፣ ይህም እንዴት ዲቨሎፕ እንደሚደረግ እና የመሳሰሉ ሌሎችንም ሲስተሞች እንዴት ዲቨሎፕ እንደሚደረጉ ከዚህ ስትጀምሩ ወደ አንደርስታንዲንግ ይወስዳችኋል ማለት ነው።